በሀገራችን ኢትዮጵያ በየዓመቱ ከፍተኛ ቁጥር ያላቸው ተማሪዎች ተመርቀው የስራውን ዓለም ይቀላቀላሉ። ዘንድሮም ከ400 ሺህ በላይ የሚሆኑ ተማሪዎች ከተለያዩ ከፍተኛ የትምህርት ተቋማት እንደሚመረቁ የትምህርት ሚኒስቴር ያወጣው መረጃ ያሳያል። አንጋፋውና ስመጥሩ አዲስ አበባ ዩኒቨርሲቲ በዚህ ዓመት ከ10 ሺህ በላይ የሚሆኑ የቅድመ ምረቃና የድህረ ምረቃ ተማሪዎቹን ያስመርቃል። በቅርቡ የወጣው የዩኤስኤድ መረጃ እንደሚያሳየው በኢትዮጵያ ውስጥ ከሚገኙ ወጣቶች መካከል 27% ያሉ ስራ አጥ ናቸው። አሁን ሀገራችን ካለችበት የኢኮኖሚ ተግዳሮት አንጻር ይህ ቁጥር ቀላል የሚባል አይደለም። በየዓመቱ የሚጨምረው የህዝብ ቁጥርና የተማረ የሰው ኃይል ተደምሮ የስራ አጥነት ችግሩን ያባብሰዋል። አዲስ አበባ ዩኒቨርሲቲም እንደ አንድ የከፍተኛ ትምህርት ተቋም በመንግስት በቤተሰብ እንዲሁም በራሳቸው ብዙ መስዋዕትነት የተከፈለባቸው ተማሪዎቹ ስራ አጥ ሆነው ተመልሰው ሸክም ሲሆኑ ማየት አይፈልግም። ለዚህም ነው ልክ የዛሬ 8 ወር የአዲስ አበባ ዩኒቨርሲቲ የተማሪዎች ሙያ ማበልጸጊያ ማዕከልን በማቋቋም ለተማሪዎቹ የስራ ዕድል ፈጠራ የማመቻቸት ተግባሩ ሀብሎ የጀመረው። ላይትሃውስ የስልጠናና ምክር አገልግሎት ማዕከል ሀገራችን ያለችበትን ከወጣት ስራ አጥነት ጋር የተያዘ ከፍተኛ ችግርን አስተውሏል። ድርጅቱ ማህበራዊ ግዴታውን ለመወጣትና አሻራውን ጥሎ ለማለፍ እያደረገ ባለው ጥረት ውስጥ ነበር ተመሳሳይ ዓላማን አንግቦ ከነበረው የአዲስ አበባ ዩኒቨርሲቲ የተማሪዎች ሙያ ማበልጸጊያ ማዕከል ጋር የዛሬ 3 ወር መንገድ ላይ የተገናኘው። ከዚህ ጋር ተያይዞ እንግዲህ ይሄ የስልጠና አሰጣጥ ሞር ትኩረቱን የሚያደርገው ወደ ውስጥ ማንነት ላይ ነው ወይም ደግሞ ስነ ልቦና ላይ ነውና ይሄ ስልጠና በተማሪዎች ላይ ምን ልዩ ጠቀሜታ አለው? ከይዘቱ አንፃር ከአሰጣጡ አንፃር እንዴት ነው ትላለህ? የሙያ ማበልጸጊያ ማዕከሉ ሲቋቋም ግብ አድርጎ የተነሳው አዲስ አበባ ዩኒቨርሲቲም ሆነ ሌሎች ዩኒቨርሲቲዎች በአሁኑ ሰዓት ተማሪ በሰብጀክት ማተር ወይም በተማረበት ሙያ ብቁ አድርጎ ማውጣት ስራዬ ነው ብሎ ሲሰራ ኖሯል አዲስ አበባ ዩኒቨርሲቲ ሌሎችም። ነገር ግን ትምህርት ሚኒስቴር ከጊዜ በኋላ የጎደለ ነገር እንዳለ አይቶ አቅዶ ይሄ ነገር እንዲሰራ ከትምህርት ሚኒስቴር ወደ ዩኒቨርሲቲዎች ሲወርድ ዝርዝር የስራ እቅዶችን በጥናት የተደገፉ የስራ እቅዶችን ይዘው ማዕከሉ ተቋቁሞ እኛ ደግሞ በማዕከሉ ውስጥ እንድንሰራ የኃላፊነትን ተረከበ። ላይትሃውስ ምህጻረ ቃል እንግዲህ እንግሊዝኛ ምህጻረ ቃል ነው። ሌት ኢንዲቪጁዋል ትራንስፎርሜሽን ፎር ሃየር ወርልድ ሶሉሽን ማለት ነው። በአማርኛ ባጭሩ ሲተረጎም ዓለምን ለመቀየር መቀየር ያለበት ግለሰብ ነው የሚል መርህ ያለው ካምፓኒ ነው። በካምፓኒያችንም ውጭውን ለመቀየር የሰዎች ፖቴንሻላቸውን የማውጣትና ነገሮችን የማሸነፍ ብቃታቸው ሲጨምሩ ውጭ ያለው ነገር መቀየር ይችላል ስለምናምን ካምፓኒ የሚቋቋም ነው። ይህንን ምህጻረ ቃል ይጠቀማል። ቢሮአችን ከተለያዩ ድርጅቶች ጋር ለምሳሌ ከላይትሃውስ ትሬኒንግ ኤንድ ኮንሰልተንሲ ድርጅት ጋር በመሆን ትልቅ አስተዋጽኦ እያገኘ ያለ ስልጠና እየሰጠ ያለበት ሁኔታ ነው ያለው። ይህ ስልጠና ደግሞ ተማሪዎቻችንን የነበራቸውን አመለካከት አሮጌውን ሶፍትዌር በአዲስ ሶፍትዌር እንዲቀይሩ አድርጓቸዋል። አይደለም ለነሱ በተለይ ላይትሃውስ ሲሰጥበት የነበረው ስልጠና ለእኛም ተገቢ ነው ብዬ ነው የማስበው። ይህ ስልጠና ወሳኝ ነው፣ ጠቃሚ ነው ለተማሪዎቻችን። ነገር ወደ ኢንዱስትሪው ሲሄዱ ሁሉም ነገር አውቀው ልክ ኢንዱስትሪ ላይ ስራ ልምድ እንዳለው አንድ ግለሰብ ሆኖ ይወጣሉ የሚለውን ለማስቻል ነው ባጭሩ ስንገልጸው። ሌላው ነገር ደግሞ በተለይ ተስተካክለው የነበረው ይቅርታ የማለት ነገር ማለት ይቅርታ ይቅር ባይነት ይቅር ባለን ቁጥር ደግሞ ራሳችንን ብቻ አይደለም የምንጠቅመው በዙሪያችን ያሉትን ሰዎችን ጭምር። አንድ ሰው ጥፋት አጥፍቶብኛል ወይም ደግሞ በድሎኛል ብለን ስናስብ እሱን ሰው ብቻ አይደለም ዓለምን የምናይበት መነጽር ራሱ ሊፈታሽ ይችላል። አንዱ ስንቀየም አንድ መነጽር ሌላውን ስናገኝና በቃ መጨረሻ ላይ ያልሆነ አቅጣጫ ውስጥ ነው ያለ እንዲያስብ እንዳደረጋቸው በተለያየ ጊዜ ሀሳብ ይሰጡ ነበር እናገኛቸው ሲባሉ ሰማ እንዲሁ በግለሰብ አናገራቸው ማለት ነው። ከላይትሃውስ በፊት የነበረችው ትዕግስት ትንሽ የተለየች ነበር። አሁን ያለችውን አይነት ትዕግስት አልነበረችም። ለእያንዳንዱ ነገር የሚሰጠው ትርጉም የነበረው
ለምሳሌ እኔ የተማርኩ ነው ከተማርኩኝ በኋላ የግድ ስራ ማግኘት እንዳለብኝ አስብ ነበር። ስራ ካላገኘው የሆነ ትልቅ ችግር የሚመጣ ነገር ይመስለኛል። ነው ግን ኢትስ ኦኬ ካገኘው ካላገኘው እኔ ራሴ ስራ መፍጠር እችላለሁ። ለመናገር ስልጠናው ስለበት ማለቴ እንደዚህ የሆነ መጥፎ ትዝታ እንዲኖርሽ የሚያደርጉ ሰዎች ይኖራሉ በህይወት ውስጥ እና እነሱን ይቅር ማለት ይችላል ነበር። ማለቴ ራሴን እየጎዳኝ እና ራሴን ከጉዳት ለማውጣት ስል ይቅርታ አድርጌ ከስልጠናው ከስልጠናው በኋላ ግን ለነዛ ሰዎች ማዘን ጀመርኩት። ማለቴ ሰው በቃ የሚያውቀውን ነገር ነው ሰው የሚሰጠው። ፍቅር የሚያውቅ ሰው ፍቅር ነው። እነዛ ሰዎችም የሆነ ፓርቲ ላይ ተበድለው ነበረ በዳዮች እዚህም የሆነ በበደል ያለበት ፓርቲ እና ከስልጠናው በኋላ የወሰንኩት ውሳኔ ቅድም ያልኩሽ ነው። አይምሯችን ትልቅ ነገር ማሰብ ነው መስራት እና እሱኛውን የምንም ከስልጠናው በኋላ ነው ያንን ምስጢር ከስልጠናው በፊት ደስ ስለማይሉ የህይወት ኤክስፒሪየንሶች የተለያዩ ቶፒኮች ላይ ያጠነጠነ ቢሆንም በተለይ ግን ከኢሞሽናል ኢንቴሊጀንሳቸው ኮሚኒኬሽን፣ ጎል ሴቲንግ ላይ ቲም ወርክ በመጨረሻ ላይ በስኪል ሌቭል ከኮሚኒኬሽን ትሬኒንግ ጋር ተያይዞ ኢንተርቪው ስኪላቸው ስራ ላይ ሊያጋጥሟቸው የሚችላቸው ችግሮች ቀደም ብለው አውቀው ለዛ መፍትሄ የሚሰጣቸው አስተሳሰብና እውቀት ይዘው እንዲወጡ ለማድረግ ነው የሞከርነው። ከስልጠናው ከዚህኛው ስልጠና በፊት ከዛ በፊት 2 ስልጠና ወስጃለሁ እና የመጀመሪያው ስልጠና ያው ተወዛግቤ ነበር የወጣሁት። ሁለተኛው ስልጠና ላይ ግን በጣም በሚገርም ሁኔታ በራሴ ላይ የምሰራቸው ነገሮች አሉ። በዋናነት እዚያ ጋር ያገኘሁት ነገር ራሴን እንዳፈቅራለሁ። ራሴን ማፍቀሬ ደግሞ ለብዙ ነገር አንድ ሰው ራሱን ሳያፈቅር ሌላ ሰው ሊወድ አይችልም፣ ሊያፈቅርም አይችልም። ራሴን እንድረዳለሁ የኔ ፍላጎት ምን እንደሆነ አውቃለሁ። ልክ ከዛ በኋላ ደግሞ በወስዳቸው በራሴ ላይ የሚሰራቸው ስራዎች ነው። ለምሳሌ ያክል ጠዋት ተነስቼ ማለት ነው የሆነ በራሴ ላይ ይሄ ኤምፓወር የሚያደርጉ ወርዶችን እናገር ነበር ለራሴ። አይ አም ሪስፖንሲብል ማን፣ አይ አም ፔሽንት፣ አይ አም ኮሚትድ፣ አይ አም ዲሲፕሊን እንደዚህ አይነት ወርዶችን እናገራለሁ ኤቭሪ ዴይ ሞርኒንግ። እነዚህን እናገራለሁ ከዛ ቀን ጀምሬ ማለት ነው ኢቭን ናው እና ከዚህ ስልጠና ያገኘሁት አንደኛው እሱ ነው። ከዛ ቀጥሎ ግን ማለት ነው ስለ ህይወት ማለት ሶሻል ላይፍ፣ ስለ ህይወት ከሰዎች ጋር ያለች ህይወት 3 ነገሮችን ልናገር እፈልጋለሁ። የመጀመሪያው ይቅርታ ነው፣ ይቅርታ ማድረግ ነው። ሁለተኛው ደግሞ መስጠት ነው። ሶስተኛው ሁሌም ማለት ነው ራስን ክፍት ማለት ነው። የሚመጣውን ነገር መቀበል ማለት መቀበል ብቻ ሳይሆን አመዛዝኖ መያዝ። የሚጠቅመው የትኛው ነው? የሚጠቅመው ከለየሽ በኋላ የሚጎዳውን ታስወግጃለሽ። ግን ወደዛ ወደሚጎዳው ቦታ አለመሄድ ማለት ነው። ትመለሽና ወደ ራስሽ የሚጠቅመውን ነገር ብዙ ነገሮች አሉ። ብዙ ነገሮች በቀን ውስጥ ያጋጥሙሻል። ከዛ ውስጥ መካከል የሚጠቅምሽን ትይዣለሽ፣ ለራስሽ ታያለሽ። ከማይጠቅመው ደግሞ ትማሪያለሽ። ያን እንዳትሆኚ ማለት ነው። በመንገድ ስትሄድ የምታየው ነገር አለ። ሌላ አካባቢ ስትሄድ የምታየው ነገር አለ። ለምሳሌ በመንገድ እየሄድሽ የሚያጨሱ ሰዎች ስታይ፣ እንደዛ የሚያጨሱ ሰዎች ስታይ ማለት ነው እንደነሱ ማጨስ ሳይሆን ያንን ላለማድረግ ተወስኛለሽ ማለት ነው። እና በራሴ ላይ ያለኝ ማለት በጣም ጠንካራ ነው። መስጠት ምንድነው? ይቅርታ ማድረግ ምንድነው? ኃይሉ ያለው ኃይል በጣም ትናቸው እና እነዚህ 3 ነገሮች በዋናነት ነው እንጂ ወደ 12 ይደርሳሉ። የወሰድኳቸው የህይወት መርሆች ናቸው ለራሴ ማለት ነው። ለራሴ የህይወት መርሆች ናቸው። የላይፍ ፕሪንሲፕል ነገሮች በራሳቸው እንደሚሆኑ ማለት ይሁን ሲባል እንደዚህ እጣ ፈንታ አይደለም የተመደበልን ነገር እንደዛ ማለት ነው ነበረ ማሰብ። ከስልጠናው በኋላ ግን እኛ ራሳችንን ባሰራነው ልክ አይምሯችን እንደሚሰራ እሱ ነው በጣም ከላይ ታውስ ትሬኒንግ ማለት እነኚህ ያሏቸው ማንኛውም ሰው ለኔ ጥሩ ነገር አለ። ታስቀይም አንድ ሰው ቢያስቀይመኝ እንኳን ለኔ ጥሩ ነገር ፖዚቲቭ ነገር ነው የምወስደው።
ያ ሰው ለኔ አፕሮች የተቀበልኩበት መንገድ ነው እንጂ እሱ ሰው አይደለም ያስቀየም ብዬ ነው ሀሳቤ ማለት ነው። ስለዚህ እንዳጠቃላይ የህይወቴ ፐርሴፕሽን ህይወትን የምትቀበልበት መንገድ የተቀየረው ነው ብዬ ነው የማስበው። ከዛ ከትሬኒንግ በኋላ ከዚህም በኋላ ያለው ህይወቴ ስተካከል ነው ያደረገ ለህይወት የሚሰጠው ፐርሴፕሽን ከተቀየረ ዋት አይ ኒድ ኤኒሞር። ስለዚህ ህይወቴን ነው እየቀየረ ብዙ አይነቶችን ሀቢቶችን ጀምሬያለሁ። የበደልኳቸውንም ያስከፉኝንም ይቅርታ መጠየቅ ጀምሬያለሁ፣ አድርጌዋለሁ። ሌላ እንደነገርኩሽ ተመራቂ ተማሪ እንደመሆኔ አንፃር ስራ እጠብቃለሁ። ሌላ ሰው ስራ ሄጄ መቀጠር እሱን አይደለም አሁን የምጠብቀው፣ እንደ በፊቱ አይደለም። ስራ ራሴ መፍጠር ነው። ወደ ስራ ወደ እኔ እንዲመጣ ማለት ነው። ደግሞ ላይት ሃውስ ላይ እኔ ወደ ስራ ሳይሆን ስራ ወደ እናንተ ይመጣል ተብለን ነበር የተማርነው። እኔ ግን ስራውን ወደ እኔ እንዲመጣ አልፈልግም። እኔ ራሴ ስራውን እፈጥር እና ያንን መፍጠር የምችል አቅም ሰውኛል። ያው ስራዎችን ጀምረናል። የጀመርነው መጨረሻ ላይ በተመረቁ ተማሪዎች ይሁን እንጂ ይህ ፕሮጀክት ይህ ስልጠና ልጆቹ ላይ የሚመጣውን ኢምፓክት ከታየ በኋላ በሰፊው በዩኒቨርሲቲ ሌቭል እንዲሰራ ነው የታሰበው። ስልጠና በባህሪው አንድ ጊዜ በሁለት ጊዜ ሰጥተን የምንለየው ፕሮግራም ስላልሆነ ከመጀመሪያው ዩኒቨርሲቲ ተማሪዎች ከመቀበሉት ጀምሮ እስኪወጡ ድረስ በታቀደ መንገድ ስልጠናውን በማግኘት እነዚህ ሰዎች የታሰበው አይነት አመለካከት፣ ስብዕናና ባህሪ ይዘው እንዲወጡ በማድረግ ከአካዳሚክ ኖሌጃቸው ውጭ ሶፍት ስኪላቸው ላይ ለመስራት ነው ትልቁ ዓላማችን ነው። ይህንን በምናደርግበት ሰዓት ጥራት ያለው ብቃት ያለው እውቀት ያለው ለሀገሩም ለራሱ ለማህበረሰቡ መትረፍ የሚችሉ ወጣቶችን መፍጠር ይቻላል እናስባለን። የእኛም ስልጠና ያንን ብቃትና ችሎታ መፍጠር ስለሆነ በቀጣይነት አብረን እንሰራለን።